ኢና ሊላህ ጋይስ የሰው ጅቦች አሉ። ያውም ኢትዮጵያ ላይ በደንብ ነው ያሉት። በውስጥ መስመር የተላከልኝ አሳሳቢ የሆነ መረጃ አለ። ይሄ ቪዲዮ የጥንቃቄ ለሁሉም ሰው ስለሚጠቅም በደንብ በቻላችሁት አቅም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ለሁሉም አዳርሱ። ወንድሜ ካልናከኝ መሳለሚያ አካባቢ አንድ ተለቅ ያሉ ሰውዬ በሰው ተበልተው ተገኙ። እባክህ መረጃ ልስጥክና ህዝቡ እንዲጠነቀቅ ንገርልኝ። በአላህ ይዤ ካለው ባየከው ሰዓት ጻፍልኝ እነግርካለሁ። ምኖረው መሳለሚያ እህል በረንዳ አካባቢ ነው እና አንድ ተለቅ ያሉ አዛውንት ሌሊት ስራ በሚሰሩበት ሰዓት የባንክ ዘበኛ ናቸው። ውሻ መስሎ በመምጣት ሰውየው ላይ ጥቃት ሊያደርግ ሲሞክር ወደ ሰው ጅብ ተቀየረ። ከዛ ሰውየው እግሩ አካባቢ ተበላ። ብዙ ማለቴ ወደ ላይኛው ሰውነት አልተበላም ነበር። ሲነጋ ተገንቶ ሆስፒታል ይዘውት ሄዱ። ሕክምናም ሲከታተል ቆይቶ አረፈ። ያ የሰው ጅብ መኖሪያው ታወቀ፣ እኛ ሰፈር ሆኖ ማለት ነው። ከዛ ወደ ተከራየበት ቤት ተገንጥሎ ሲገባ ደም የልብስ ቁራጭ ተገኘ። ቢፈለግ አልተገኘም። በሌላ ቀን ኮካ ተብሎ በሚጠራው አካባቢ አንድ ሰውዬ ተበላ ተብሎ ተነገረ እና ያ አውሬ ቤቱን ሲከራይ ራሱ አከራዩ አያውቅም ነበር። ውል እንኳን አላደረገውም ነበር። መታወቂያውን እንኳን ኮፒ ተደርጎ መቀመጥ ነበረበት። ምን ልልክ ነው? እናቶች ልጆቻቸውን ይጠብቁ። ህዝቡ ማያውቀውን ሰው አያከራይ፣ እባክህ አሳውቅልኝ የሚል መልእክት ደርሶኛል። ይህንን ቪዲዮ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ለሁሉም አዳርሱልኝ። እዚህ ጋር የፕላስ ምልክቷን ማጥፋት፣ ፎሎ ማድረግ እንዳትረሱ። ሰላም